እዛ ጋር የምንመለከተው ምንድነው? እዛ ጋር የምንመለከታቸው ምንድናቸው? ይኸው እንግዲህ በጣም ዙም ይሄንን ተአምር ይሁት። ይህ እኮ ተአምር ነው። ይህ እኮ ከምገሙቱት በላይ ትልቅ ተራራ ነው። እንግዲህ የዛሬ 40 እና 50 ዓመት ከዛም በላይ ሲጣልበት የነበረና ያለ ነው። አሁን ላይ ቆሻሻ መጣል ትቷል። እዚህ ቦታ ቆሻሻ አይጣልም። ካቆመ ራሱ 10 እና 15 ዓመት ሆኖታል። ግን ከዛ በፊት በጣም ብዙ እድሜ ኖሯል። በጣም ብዙ ዓመት የኖረ ቦታ ነው። በጣም ክምር ያለበት ቦታ ነው። እዩት እንግዲህ ሰማይ ሊነካ እኮ ምንም አልቀረው። ሰማይ ሊነካ ምንም አልቀረው። አሬ ውሻ ነው፣ ይሄ ከፍት ነው፣ ይሄ ፈረስ ነው። እኔ እኮ አንዳንዴ ሰው ራሱ ይገርመኛል። እንዴት ነው እንደዚህ አይነት የተለየ ፍጡር እያየ የምናውቀውና ያየነውን ነገር ምን ገምትለት? እንዴት ነው አሁን ያያችሁትን አይታችሁታልና እንደዚህ አይነት እንስሳ እንዴት ነው ውሻና ፈረስ ሊሆን የሚችለው? እስቲ ትንሽ ኢማጂን እናድርግ። አሁን በእርግጥ እኔ ሙሉ በሙሉ እነዚህ ነገሮች የሰው ጅብ ናቸው እያልኩ አይደለም። የአካባቢው ሰው ስንጠይቃቸው እንግዲህ የአካባቢው ሰውም በጣም ብዙ አመት የኖረ ቦታ ነው። በጣም ብዙ አመት እዚህ አካባቢ የኖሩ ብዙዎች አሉ። የሰው ጅብ ነው የሚል ምላሽ ነው የሚሰጡ። ግን አንዳንድ ነገሮችን ጥናት ስናደርግ በእርግጥ የሰው ጅብ ላይሆኑ ይችላሉ። ግን የተለዩ ፍጡራን እዚህ አካባቢ አሉ። ምን ሊሆኑ ይችላሉ? እኔ እንጃ። የሰው ጅብ ላንላቸው እንችላለን፣ ውሻ ፈረስ ላንላቸው እንችላለን። ግን ውሻ የሚመስሉ ውሻ ያልሆኑ፣ ሰው የሚመስሉ ሰው ያልሆኑ፣ ፈረስ የሚመስሉ ግን ፈረስ ያልሆኑ ምንድናቸው ነው? የምታውቁ ካላችሁ ስለ እንደነዚህ አይነት ዩኒክ የሆኑ ፍጡራን የምታውቁ ካላችሁ አሳውቁን፣ ንገሩን። እኛ ታዲያ ስም ብንሰጣቸው የሰው ጅብ ናቸው እንትናቸው ብንላቸው ከኛ ምንም የሚፈረር ነገር የለም። ስለ እንደዚህ አይነት ነገር ጥናት ያደረጋችሁ ያላችሁ ሳይንቲስቶች ወዘተ ያላችሁ ካላችሁ አሳውቅን። እነዚህ ፍጡራን ምንድናቸው? ይሄንን ጉድ ይውልኝ። ይሄን ቪዲዮ ለዓለም አድርሱልኝ። ከዚህ በላይ ውስጥ መግባት ስለማንችል ነው። እባካችሁን አካውንታችን አሁንም ቢሆን እየተመታ ነው። ኮፒ ሊንክ በማድረግ ለዓለም አድርሱልኝ። እኔ ለምን አላም አብሬ የበላሁት የጠጣሁት ጓደኛና ወንድሜ አዎ ሊቢያ ሲንከራተት ለመሞት ቀናት ሲቀረው በጣት የሚቆጠር ቀን ሲቀረው ብሬ የበላሁት ጓደኛዬ ሊሞት 10-15 ቀን የቀረው። ለምን አላብድ? እብድ ነህ ይሉኛል። አይ ስራቆት ደህናም ልብስ ካለበስኩ ሰው ከንፈርና ከንፈሩን እያማታ ይላል። ይሄ ነው የሚያሳብደኝ። ሊንከራተት የነበረ ወንድሜስ አድኑልኝ። እኔ የለኝም በሱ አበርኩ። አድኑልኝ የኔባይ በበረሃ ሲሰቃይ እየለመናችሁ ነው። አድኑልኝ እያለ ነው። ለምን አላብድ? እብድ ነህ ይሉኛል ደግሞ